ቤቶን የት ገዙ ወይም የት ለመግዛት አስበዋል? ብዙ ተመልካቾቻችን ቤቶቻችሁን በምትገዙበት ጊዜ ወይም ለመግዛት በምታስቡበት ጊዜ ገበያው ላይ ካሉ ብዙ ቤት ሻጮች ለእናንተ የተሻለ የምትሉትን ከብዙ ነጥቦች አንፃር መምረጣችሁ የማይቀር ነው። በዚህ በአዲሱ ኤፒሶዳችን አዲስ አበባ ላይ በአብዛኛው ቤት የሚሸጥባቸው አካባቢ ላይ ያሉትን ከመንገድ ከዋጋ እንዲሁም ደግሞ ከተቋማት መገኘት አንፃር አይተን ለእናንተ የተሻለ የምንለውን ለምርጫ ለማቅረብ ያክል አዲስ ኤፒሶድ ጀምረናል። በዚህ ኤፒሶዳችን አብዛኛው አዲስ አበባ ላይ እየተሸጡ ያሉ ቤቶች የሚገኙበት አካባቢ ላይ ያሉትን እንቅስቃሴዎች የምንቃኝ ይሆናል። በዛሬው ቪዲዮአችን ለመጀመሪያ ለማድረግ የወደድነው የለገሃር አካባቢ የሚገኙ ቤቶች የሚኖራቸውን እድሎች እንዲሁም ደግሞ ስጋቶችን በዚህ ቪዲዮዎቻችን ላይ ይዘን መጠናል። ተከታተሉን። የመጀመሪያ የምናደርገው ለገሃር አካባቢ የምትገዟቸው ቤቶች ምን አይነት እድል ይኖራቸዋል የሚሉትን ለማየት እንሞክራለን። የመጀመሪያው ለገሃር አካባቢ የሚገዙ ቤቶች ሊኖራቸው የሚችለው እድል ለገሃር ዋና ከተማ መሃል ላይ መገኘቱ ነው። ዋና ከተማ ከመገኘቱም አንፃር ለእንቅስቃሴ የተመቸ ጥሩ ሰፈር የሚባሉ ሰፈሮች ውስጥ የሚመደብ ነው። በለገሃር አካባቢ እንኳን በአቅራቢያ የሚገኙ የለሙና እንቅስቃሴያቸው ጥሩ የሚባሉ ሰፈሮችን ለመጥራት ያክል ብንሞክር ሜክሲኮ፣ ካዛንችስ፣ ተክለ ሃይማኖት፣ ቄራ፣ መስቀል ፍላወር እንዲሁም ደግሞ ሰንጋተራ በዋነኝነት የሚጠቀሱ ናቸው። ከሁሉም አቅጣጫ ለሚመጡ ሰዎች የተመቸ የትራንስፖርት መገኛ አማራጭ ያለው ሲሆን አሁን አብዛኛው ሰዎች የሚጠቀሙበት ከስቴዲየም ወደ ሜክሲኮ ያለው መስመር እንዲሁም ደግሞ ከቄራ ወደ ፒያሳ ያለው መስመር አብዛኛው ተጠቃሽ ነው። እንዲሁም በተጨማሪነት ከቦሌ ደንበል ወደ ጋዜቦ በሚወስደው መንገድ ወደ ሜክሲኮ ሁለተኛ አማራጭ መንገድን የያዘ ነው። ሁለተኛው ለገሃር አካባቢ የምንገዛው ቤት የሚኖረው እድል የተሻሻለ የኑሮ ዘይቤ ወይም ደግሞ ላይፍ ስታይል ይዞ መምጣቱ ነው። ይህንን ስንል ምን ማለታችን ነው? ለገሃር እንደ አዲስ እየተገነባ ያለ ሰፈር ስለሆነ የተሻሻሉና ጊዜውን የጠበቁ ኢንፍራስትራክቸሮች እየተሰሩበት ያለ ሰፈር ነው። ለገሃርን ጨምሮ በለገሃር አካባቢ ያሉትን የቅርብ የግንባታ ስራዎች ብቻ ብናይ ደረጃቸውን የጠበቁ ለአኗኗር ምቹ የሆኑና ለአካባቢው ውበት እየሆኑ ያሉ ስራዎችን እናገኛለን። እንደ ምሳሌ በቅርብ የተገነቡ የሰንጋተራ የባንኮች ግንባታ፣ የፒያሳ እድሳትና ግንባታ፣ የመስቀል አደባባይ እድሳት፣ የወዳጅነትና አንድነት ፓርክ፣ ሸራተን ሆቴል ለአካባቢው ውበት ከመሆንም በላይ ከሩቅ የሚመጡትን ሆነ እዛው አካባቢ ኑሯቸውን ለመሰረቱ ሰዎች የተሻለ የኑሮ ዘይቤን ይዞ የመጣ ነው። ሶስተኛው ለገሃር አካባቢ የምንገዛቸው ቤቶች የሚኖራቸው እድል ለዕለት ዕለት እንቅስቃሴ የሚሆኑ ተቋማት በአካባቢው መኖራቸው ነው። ለገሃር አካባቢ ከዚህ በፊትም የለማና የሚታወቅ ሰፈር ከመሆኑም አንፃር ለኑሮ አስፈላጊ የሆኑ ተቋማት የተሟሉበት ሰፈር ነው። የሁሉንም እምነት ተከታዮች ያሟላ የእምነት ተቋማት ከኬጂ ጀምሮ እስከ ዩኒቨርሲቲ ደረጃ የትምህርት ቤት ተቋማት፣ ባንኮችን፣ ሆቴሎችን፣ የመዝናኛ ቦታዎችን እንዲሁም ደግሞ በቂ የመንገድ አክሰስ የተሟላለት ሰፈር ሆኖ አግኝተነዋል። አራተኛ ለገሃር ላይ ያሉ ቤቶች ይዟቸው የመጡ እድሎች የዋጋና የኢንቨስትመንት ቫልዩ ይሆናል። አሁን ላይ ለገሃር ላይ ከሌሎች ሰፈሮች ይልቅ ከፍ ያለ የመሸጫ እና የኪራይ ዋጋ እየታየበት ነው። አካባቢው መሃል ከተማ ላይ ከመገኘቱም አንፃር የኪራይም የግዥም ፍላጎት እየበዛበት ሲሆን ከኢንቨስትመንትም አንፃር አዋጭ ሆኖ አግኝተነዋል። አሁን ላይ በአካባቢው ላይ ያሉ ቤቶች በአንጻራዊነት ከሌሎች ቦታዎች በተለየ መልኩ እየተከራዩና እየተሸጡ የሚገኝ ሲሆን ለምሳሌ ያክል ኤርቢኤንቢ በሚባለው በቀን በሚያከራይ አፕሊኬሽን መሰረት በቀን አንድ መኝታ ከ$23 ጀምሮ እየተከራየ ሲሆን ባለ ሁለት መኝታ ከ$37 እስከ $42 እየተከራየ ነው። በተጨማሪም ለኪራይ አገልግሎት እየዋሉ ያሉ ቤቶች ባለ አንድ መኝታ ከ$1500 ጀምሮ እየተከራየ ሲሆን ባለ ሁለት መኝታ ከ$2000 ጀምሮ እንዲሁም ባለ 3 መኝታ ከ$2500 ጀምሮ እየተከራዩ ይገኛሉ። በሽያጭ ላይ ያለ አንድ የተጠናቀቀ ቤትን መረጃ አግኝተናል። ይህ ቤት ባለ 3 መኝታ ሲሆን ከ70 ሚሊዮን ጀምሮ እየተሸጠ መሆኑን መረጃ ለማግኘት ችለናል።
በግንባታ ላይ የሚገኙ ቤቶች በካሬ ከ110 ሺህ ብር ጀምሮ እስከ 438 ሺህ ብር ድረስ እየተሸጡ ይገኛል። እንግዲህ እነዚህን ቁጥሮች በምንመለከትበት ጊዜ ከሌሎች ሰፈሮች ለየት ያለ ኪራይ የምናገኝበት ሰፈር ሲሆን አብዛኛው ሽያጭና ኪራይ የሚከናወነው በዶላር ሆኖ አግኝተነዋል። ምናልባት ለገሃር ላይ ደንበኞች እንደ ክፍተት ሊያገኙት የሚችሉት ነገር አብዛኛው የለገሃር አካባቢ በልማት ላይ ያለና ዳግም በመሰራት ላይ ያለ ስለሆነ የአካባቢውን ሙሉ አቅም ለማግኘት ተጨማሪ ጊዜ የሚያስፈልግ ሊሆን ይችላል። ነገር ግን አሁን ለምትገዙ ደንበኞች እነዚህ ፕሮጀክቶች በሚጠናቀቁበት ጊዜ አካባቢው አሁን ከሚፈለግበት ይበልጥ ተፈላጊና ተመራጭ ስለሚያደርገው የያዛችሁት ቤት በትልቁ አፕሪሼት ማድረጉ እንደማይቀር ታማኝ ነው። እንግዲህ ደንበኞች ለገሃር አካባቢ የሚገኙ ቤቶችን በዚህ መልኩ አይተን ጨረስን። በቀጣይ ቪዲዮአችን ሌላ ሰፈር ላይ የሚገኙ ቤቶችን ለማየት እንሞክራለን። ሰብስክራይብ በማለት የዩቲዩብ ቻናላችን ቤተሰብ ይሁኑ። ለሐሳብ ለአስተያየቶቻችሁ ኮሜንት ላይ ጻፉልን። እናመሰግናለን።